የራሱ የሆነ ስራ አለው። በራሱ ወይ ነው እየሰራበት ያለውና ፎሎ የሚያደርጉትም አሉ፣ የሚያዩትም ሰዎች አሉ። ሀቢባ ጋር መጥቶ የሚያየው ግን ስቲል ፖለቲካም የሆነች ነገር ይፈልግና ሌላውን ግን ኖርማል ላይፉ መኖር የሚፈልግ ሰው ነው አንቺ ጋር ያለው። እነዚህ ሰዎች እኮ እነሱ ጋር አይሄዱም። አንቺም ባትኖሪ ማወቅ ያለብሽ ይሄንን ነው። አይሄዱም በፍጹም። እሱን እኮ ነው ምልክ። ለዚህ ነው እኔን ከማስጠፋት ይልቅ ከኔ ተሽሎ መገኘት። ሀቢባ ምን አድርጋ ነው ህዝቡ የወደዳት? ሀቢባ ምን አድርጋ ነው እነዚህ 5000 ሰው ላይቫን ቁጭ ብለው የሚያዩ ምን ስላደረገች ነው ብለው አጥንተው እኔ ከኔ ተሽለው ተገኝተው ከኔ በልጠው ተገኝተው ህዝቡን መያዝ እየቻሉ ህዝቡን ለመያዝ እኔን ማጥፋት ለምን ያስፈልጋል? ይሄ አምባገነንነት ነው። ይሄ ጉልበተኝነት ነው። እኛ ምናልባት እናጠፋታለን አንደርስታንድ ያረግሽበት መንገድ ሊሆን ይችላል። ሀቢባዬ ግን አንድ ነገር ልንገርሽ፣ አሁንም ጠላትን መቀነስ ነው እንጂ እየጨመሩ መሄድ አስፈላጊ አይደለም። በቃ አንቺ ቁጭ አሁን እኮ ባታወሪም 5000 3000 ሰው አንቺ ማይቶ አይቀርም። ስለዚህ እጅ ስጪ እኮ ነው እያልከኝ ያለከው። እጅ ስጪ አይነት ሳይሆን ሰላም ፍጠሪ ከማንም ጋር። እኔ በሁን ሰላም ነው። በጣም ይቅርታ ሰው 5000 ስለሚያየኝ ይቅርታ አድርጉልኝ። ከዚህ በኋላ ግን ማንም እንዳያየኝ ጥረት እጥራለሁ ልበላችሁ እኮ ሄደው የኔ ተከታዮች ሄደው ጠየቋቸው። ቤታቸው ገዝት ገብተው ምንድነው ሀቢባ ያጠፋችው ንገሩን፣ ህዝቡን ይዛብን ፖለቲካችንን እንዳንሰራ አደረገችን አሉ ብለው መልስ ሰጡ። ስክሪን ሪከርድ አድርገው ገብተው የጠየቁ ልጆች ላኩልኝ በዋትሳፕ። እሺ መንሱር፣ አሁን እኔ ያጠፋሁት ጥፋት ቢኖር ገባ አንደኛ ምን አሉ? ሙስሊም ሆና ክርስቲያን ስላገባች እሱ ፈጣሪ ይጠይቀኝ፣ ምን አገባችሁ? እሱ መብትሽ ነው፣ ማንንም አያገባውም። እሱ ያንቺና የአንቺ ጉዳይ ብቻ ነው። ታዲያ እሺ፣ ታዲያ ለነዚህ ሰዎች ጠላት እንዳይበዛብኝ ብዬ ራሴን እንዳልሆን እኔ ራሴን ነው የምሆነው። አንድ ተከታይ ቢኖረኝ ራሴን ሆኜ አንድ ተከታይ እንዲኖረኝ ነው የምፈልገው። በማስመሰል በፍራቻ እኔ የቢዝነስ ሰው አይደለሁም። ምንም የምሸጠው ነገር የለኝም። ቲክቶክ ላይ ልብስ ብሸጥ፣ ወርቅ ብሸጥ፣ ባልትና ብሸጥ እንደ ጓደኞቼ ነጋዴ ብሆን በግድ ባይዋጥልኝም ከስተመር ኢዝ ኦልዌይስ ራይት፣ ከስተመር ኢዝ ኪንግ እያልኩኝ ተለማምጬ አንገቴን ደፍቼ ሀቄን ውጬ እኖር ነበር። እኔ ቲክቶክ ላይ የመጣሁት ለተበዳይ ድምፅ ለመሆን እንጂ ምንም ነገር ለመሸጥ አይደለም። እሱን አታቆሚ፣ እሱን አቆሚ አልልሽም። እኔም እሱን ማቆም የለብሽም። እሱ ጥሩ ነው። ድምፅ ስለሆንኩ እኮ ነው የተነሱብኝ እነሱ። ሀቢባ ምን አጥፍታ ነው? ካጠፋው ይቅርታ ልጠይቅ። የነካውት ብሄር ካለ፣ የነካውት ሃይማኖት ካለ፣ የነካውት ግለሰብ ካለ በማንኛውም ሰዓት ሰው ነኝ፣ ልሳሳት እችላለሁ። ካጠፋው ይቅርታ ለመጠየቅ በጣም ዝግጁ ነኝ። የይቅርታ ሰው ነኝ። ግን ያለ ጥፋቴ ሰው ይዛለች፣ ህዝቡን ይዛለች፣ ፖለቲካ እንዳንሰራ አድርጋናለች። ሙስሊም ሆና ክርስቲያን አግብታለች። ሙስሊም ሆና ጸጉሯን አትሸፍንም። ሙስሊም ሆና ትጠጣለች። እኔ ነኝ የነገርኳችሁ። እኔ ነኝ ሚዲያ ላይ ወጥቼ የነገርኳችሁ። መብቴ ነው። የማፍርበት የምፈራበት ምንም አይነት ነገር የለም። እኔ ነፃ ሰው ነኝ። ማንም አይቆጣጠረኝም። በማንም ቁጥጥር ውስጥ አይደለሁም። ለማንም አንገቴን አልደፋም። ስለዚህ ሳጠፋ ይቅርታ ጠይቃለሁ። ግን አሁን ሳላጠፋ ስለሆነ ሪፖርት እየተደረገ ይቅርታ ጠይቂ አላልኩሽም ሀቢባዬ። ይቅርታ ጠይቂ ሳይሆን በቃ እንደዚህ አይነት ችግሮች ካሉ አቮይድ አድርጊው ማለት። አሁን መልስ መሰጣጣት በመጣ ቁጥር ጠላቶችሽም እየበዙ ነው የሚሄዱት። እዛ ጋር መልስ ሰጪ፣ እዚህ ጋር መልስ ሰጪ ጥሩ አይሆንም። አትስጪ፣ በቃ መልስ አትስጪ፣ መልስ አትስጪ። ግን ሰላም ፍጠሪ። አሁንም ቢሆን ሰላም ፍጠሪ። ሰላም ይሻላል ለሁሉም ነገር። 5000 ሰዎች ሰላም ይሄን አርጊ በለኝና ላርግ። ሰላም ለመፍጠር ላርግ። በቃ እኔ ለምሳሌ ቲክቶክን የምጠቀምበት እንደምታዩት ለሌላ ጉዳይ አይደለም። ፈንም አደርግበት ፓሽኔን የምጠቀምበት። ሰዎች ደግሞ ተበደልን ሲሉ በደላቸውን መጥተው ቢያንስ በነገራችን ላይ ስትበደይ ታውቂያለሽ አይደል? መሰማት ትፈልጊያለሽ። ሰው ሲበደል መፍትሄ እንኳን ባይኖረው መሰማት ይፈልጋል። ይሄ በጣም ጥሩ ነው እኮ፣ ደስ ይላል። ይሄን እኮ ውስጧ ይዛ በሽተኛ ከምትሆን አንቺ ጋር መታ ያንን ነገር ስታወራ የሆነ ነገር ሪሊፍ ታገኛለች፣ ሴቷም ወይ ወንዱም። ስለዚህ እኔ ይሄንን ነው የማደርገውና በተቻለ መጠን ፖለቲካ ውስጥ ያለ ሰው እኔ ጋር መጥቶ አይም እኔ ፖለቲካ ስለማላራምድ ገባሽ? በዛ አይነት ወይ ነገሮችን ማስኬድ ብትቺ እኔ አሁን ወላሂ ማንም ሰው ሪፖርት አታርጉብኝ። እኔ አትበይ እንደዛ። ምን ይመጣል? ይኸው እኮ አሁንም እኮ 100 ምናምን ሺህ ፎሎወርስ አለሽ እኮ። አሁንም እኮ 5,000 ሰው ነው የሚያይሽ። ሰላም ፈጣሪ ስትለኝ ሰላም እኔ ሰላም የማልፈልግ ችግር የምፈጥር ነው የሚመስለው። እኔ አይደለ እነሱ ናቸው ሪፖርት የሚያደርጉብኝ እነሱ ናቸው። እኔ ግን አንድም ቀን ሪፖርት አድርጉ ብዬ አላውቅም። ለእነሱ ስድብ መልስ ሰጥቼ አላውቅም። አጸያፊ ስድብ ከነዘር ማንዘሬ ፎቶ ይለጥፈው በጣም ብዙ ነገር። ግን ይሄ ቻሌንጅ ነው። ጥንካሬን ጡንቻዬን እያጠነከረን የሚመጣው በተገፋህ ቁጥር ጡንቻክ እየጠነከረ ነው የምትመጣው። እኔ
ስገፋ ጠነክራለሁ። እየጠነከርኩ ነው የምመጣው እንጂ መቼም ወጥቼ እባካችሁ እኔ ብሰራው እንዲህ ነው ህዝብ ነው የምረዳው፣ ስለዚህ ሪፖርት አታርጉብኝ፣ ይሄ መሸነፍ ነው አትበይ። እንደዛም እንድትይ አይደለም። እኔም ለምን ትያለሽ? እንደዛም አይደለም። ኤኒዌይ በቃ አሁን አንቺ ብዙ ጊዜ ምን አለ መሰለሽ ብዙ ላይፍ በተለይ አሁን ለምሳሌ ይሄ ሪሌሽንሺፕ የፍቅር ጉዳይ አንዳንድ የምታስኬጃቸው ላይፍ እንትኖች ካልኩሌሽን አይፈልጉም። ናቹራሊ ውስጥሽ ያለውን ነገር ስታደርጊ ትክክለኛ ነው የምትሆኚው። የሆነ ባህል አትንኪ፣ የሆነ ሃይማኖት አትንኪ፣ የሆኑ ማለት ለምሳሌ ሃይማኖትን በነካሽ ቁጥር መንሱር ብቻ አይደለም ብዙ ሰዎች ይመጡብሻል። ብሔርን በነካሽ ቁጥር ብሔርን በነካሽ ቁጥር ብዙ እንደዛ አይነት ነገር ስለሌለ ራስሽ በራስሽ ካልኩሌሽን ናቹራል አድርጊው። ለሊትሽ ይባረክ፣ አካውንትሽንም ፈጣሪ ይመልስልሽ። በጣም ደስ ብሎኛል። ይኸውልህ ከአካውንቱ በላይ ያሳዘነኝ እኔ ቲክቶክ ላይ ከመጣሁ 2 ዓመቴ ነው። ኦልሞስት 1 ሚሊዮን ሊገባ ትንሽ ነበር የቀረው፣ ግን ውስጡ ገንዘብ ነበረው ያላወጣሁት። ሲሪየስሊ አታውጭም ነበር? ገንዘብ ነበረው እና ያ ነው ያሳዘነኝ እንጂ ፎሎ እኔ ይኸውልህ ይሄ አካውንት ገና በ3 እና በ4 ቀን ነው 112,000 የገባው በ3 እና በ4 ቀን ነው። እኔ ህዝቡ ፈልጎ ነው የሚከተለኝ፣ ግን ውስጧ ያላወጣዋት ገንዘብ ናት ያሳዘነችኝ እንጂ ፎሎ ብርቄም ድንቄም አይደለም። ግን አይዞሽ ይመለሳል። ካልተመለሰም ደግሞ ጦስሽን ይዞ ይሄድ። አሚን አሚን ወላሂ። ኤኒዌይ ቴንክ ዩ ሀቢባዬ፣ ደህና ሁኚ። በጣም አመሰግናለሁ። እስካሁን የተናገርኩት ነገር ማንንም ለመንካት፣ ማንንም ለመደገፍ፣ ማንንም ለመንቀፍ እንዳልሆነ ግን እወቁልኝ። ጀስት ቲክቶክ ነው ያገናኘን ሁላችንንም። በተቻለን መጠን ሰላም ብንሆን፣ ፍቅር ብንሆን ያ ነው በነፊት ያለው። የሚያዋጣንም እሱ ነው። እኔ ለምሳሌ የሆነ ሀገር ትራቭል አድርጌ ብሄድ ሀቢባ ያለችበት ሀገር ብሄድ እህቴ ያለች ብዬ ችግር እንኳን ቢመጣብኝ የምታገዘኝ ሰው ነች። ሶሻል ሚዲያ ወላሂ በጣም ብዙ ሰው ህይወቱን ቀይሮበታል። ብዙ ሰው ተጋብቶበታል። ብዙ ሰው ህይወቱን ፈርሷል። ብዙ ሰው ህይወቱን ፈርሷል ስለ አሁን የሚመጣውን ኮሜንት ጠብቂ። ብዙ ሰው ብዙ ሰው የኩላሊት ታማሚ መንሱር በሶሻል ሚዲያ ራሱን ያጠፋም እኮ አለ። ዛሴት ስለዚህ በተቻለ መጠን ወላሂ ሰዎች የሆነ ነገር ላይ በሚዘምቱበት ሰዓት ያ ሰው እንዴት ውስጡ እንደሚጎዳ እኔ እዚህ ሶሻል ሚዲያ ላይ እናንተም የምታውቁት ነውና የሆነ ሰሞን የተፈጠረ ነገር ያን ሰው በፊት ከነበረው ባህሪ ሌላ አውሬ የሚሆንበት ነገር ነው የሚመጣው አንዳንዴ ሲነካ እና በተቻለ መጠን አሁን አንዳንድ ሰው ኦፍ ኮርስ መጥፎ ነገር ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል፣ ማለት በጣም የፈጠጠ ነገር ላይሆን ይችላል ያ ጉዳይ። ግን የሆነ ነገር ደግሞ ሲያደርጉት አውሬ ሆኖ መጥፎ ነገር ብቻ ሲያደርግ ታያለሽና ሰውንም ይቀይራል፣ የሰውንም ባህሪ ይቀይራልና በተቻለ መጠን ጀስት ለሰውም ስሜት ቢኖርን። ለምን ሀቢባ እዚህ ጋር የምታወራው ነገር እዚህ ጋር አይቀርም። ባይዘው ዩቲዩብ ላይ ቢዝነስ ይሰራበታል። በጣም በጥሩ ስክሪን ሪከርድ አድርጎ ኤዲት አድርጎ ደግሞ ጠዋት መንሱር እንዲያለ ሀቢባ እንዲያለች ብሎ እንጀራ ደግሞ የሆነለት ሰው አለ። ያ ነገር ደግሞ ዩቲዩብ ላይ ይቀመጣል። እያንዳንዱ የስድብም ጉዳይ የሐሜትም ጉዳይ የምንም ነገር ሲመጣ ይሄንን በዛ ወይ እንድንወስደው እኔ ሶሻል ሚዲያ ገጸ በረከት ነው ብዬ ነው የማስበው። ከሶሻል ሚዲያ እኔ ወላሂ መጀመሪያ አንቺ ያልነበርሽም ይሆናል በዛ ሰዓት 4 ዓመት 3 ተኩል ምናምን በፊት ጌም ጫወት ነበር። $2000 $1000 በቃ ሲምፕል ነበር ለኔ። ኤቭሪዴይ ለአንድ ሰዓት ነው ግፋ ብል የምቀመጠው። $2000-3000 $200-300 ብር በአንድ ሌሊት በጣም ሲምፕል ነበር። ለሀብታምማ ይሰጣሉ እኮ ግን አልহামዱሊላህ አሁን ደግሞ ወደ ቢዝነስ ቀይሬው ራሴ ምሰራ ኢምፖርት ማድረጋቸውን እቃዎች ምሸጣቸውን እቃዎች ነው ላይቭ ላይም ቁጭ ብዬ ሴልስም እያረኩ ምንም እያረኩ ቢዝነስ አድርጌው በሰፊው ለሚሊዮኖች ማርኬቲንግ ማቀርበውና ሶሻል ሚዲያ ከተጠቀምንበት በጣም ገጸ በረከት ነው።
የሰውን ህይወት ይቀይራል፣ ተስፋ ይሰጣል፣ ወደፊት እንዲመሆንበትን ነገር ይፈጥራል። ብቻ ብዙ ነገሮች አሉበትና ውስጡ በተቻለ መጠን በረከታችንን ይሄ የተሰጠንን ገጸ በረከት ደግሞ ከፈጣሪ የሚሰጥ ነገር ስለሆነ ለመጥፎ ባንጠቀምበት፣ እርስ በርስ እንደዚህ አካውንት ላይ ችግር እንዲመጣ ምናምን ሳናደርግ ከሆነ እኮ ዞሮ ይኸው አሁንም ይከፈታል፣ ምንም የሚመጣ ነገር አይኖርም። እንደዛ ስል ግን ይሄንን ያደረጉ ሰዎችን አታክ ላደርግ ወይ ደግሞ የሆነ መልስ ደግሞ እነሱ ደግሞ እኛን እንደዚህ አለን እንዲሉኝ አይደለም። እንደው ለነገሩ ነው ይበሉ፣ ምንም አያመጡም። አትፍራ፣ ማንም የፈለገውን ይበል። ቢሉ ምን ያመጣሉ? አንድ ቀን 2 ቀን ብለው ያቆማሉ። ገባክ? እንደዚህ ለጠላት እጅ መስጠት፣ ፊት መስጠት፣ የልብ መስጠት አያስፈልግም። እንዲህ እንዳትሉ ብዬ ነው። ያሉትን ይበሉ። አካውንት ቢዘጋ አካውንት ይከፈታል። እኔ ሁሌ ነው የምለው፣ አካውንት ሲዘጋ አካውንት ይከፈታል። አካውንት ተዘጋ ማለት ጉሮሯችን ተዘጋ፣ ልሳናችን ተዘጋ ማለት አይደለም። ያ እሱ እውነትሽን ነው ዴፊኒትሊ። እና እንደዛ አድርጊ ኢንሻአላህ። ለኔ ደግሞ ዱአ አድርጊልኝ ወንድሞቼ። እዚህ ጋር ያላችሁ 5000 ሰዎች አንዴ 5000 ሰው አንድ መልእክት ላስተላልፍ። ሁለት ማስታወቂያ አለኝ። የመጀመሪያው እያንዳንዳችን ሀጃ አለብን። እኔ አሁን በጣም ትልቅ ሀጃ አለብኝ። ኦርቶዶክስ ከሆናችሁ በተለይ ጾም ላይ ያላችሁ ሰዎች አስቡኝና መንሱር ጀማል ብላችሁ፣ መንሱር ይሄ ሽቶ የሚቀባው ይሄ ጉረኛው የፈለከውን በለኝ፣ ግን ዱዓ አድርግልኝ። በቃ ሀጃ ስላለኝ ይሄን ሀጃ አላህ እንዲያወጣልኝ ዱዓ አድርጉልኝ። አንደኛ። ሁለተኛ ደግሞ እዚህ ውስጥ ያላችሁ ኢትዮጵያ የምትኖሩ ሴልስ የምትፈልጉ ሊፍት እያስመጣን ነው። ትላልቅ አሳንሰሮችን እያስመጣን ነው። ለመንግስት ተቋም፣ ለግለሰብ ኮሚሽን ከ3 እስከ 5% በአንድ ሊፍት ከ300 ሺህ ብር በላይ ነው የምከፍለውና ደውሉልኝ። እኔ ጋኑ አብረን እንሰራለን፣ አብረን እንለወጣለን። ቲክቶካችንን ለበጎ እናድርገው። ዱዓ አድርጉልኝ፣ አፉ በሉኝ። ተንጀው ሀቢባ ስለሰጠሽ ምንድን ነው የምትሰራው? መንሱር ይቅርታ፣ ዋትሳፕ ቮይስ ከፍቼ አልሰማሁም። ሊፍት ነው የምታስመጣው ወደ ሀገር ቤት? ሊፍት አስመጣለሁ ከቱርክ ሀገር። ይሄ አሳንሰር የሚባለው ኦኬ። ሊፍት እሱን ለአፓርትመንት ለኮንዶሚኒየም ውስጥ ሊፍት የለም ኢትዮጵያ። እኔ ሀገር ሞስትሊ አሁን መንግስትም አዋጅ አውጥቷል። ከግራውንድ ፕላስ 4 በላይ ከሆነ 4 ራሱ ከሆነ የግድ ሊፍት ይፈልጋል። ስለዚህ አሁን እኛ ሊፍት እናመጣለን። ሊፍት ስናመጣ የአንድ ቤት ሚኒመም ከ5-7 ሚሊዮን ብር በላይ ነው የሚገዙትና ያንን ሊፍት ከኔ ጋር ኮኔክት የሚያደርግ ሴልስ ሰው ማለት ለምሳሌ አሁን የሚሰሩ ህንፃዎች አሉ ከተማው ላይ። በየቀኑ 10 ህንፃዎችን ሄዶ ቢያፈላልግ ከ10 አንዱ ቢሳካለት በትንሹ ከ200 እስከ 300 ሺህ ብር ኮሚሽን እከፍለዋለሁ ማለት ነው። እኔ ከኔ ጋር ሰውየውን ሲያፈራርመኝ፣ ገዢውን ሲያመጣ። ስለዚህ አንድ ሰው ሄዶ ፈልጎ የህንፃ ባለቤት ሊፍት ማስገጠም የሚፈልግ ሰው አምጥቶ ካንተ ጋር ያ ሰውዬ ካንተ ጋር ውል ከተፈራረመ ለዛ ሰውየውን ላመጣው ሰው አንተ ኮሚሽን 200 ሺህ ትከፍለዋለህ። ከዛም በላይ 3 እና 5%። አሁን ምሳሌው ነው። አሁን ለምሳሌ የ10 ሚሊዮን ብር ካፈራረመኝ 5% ማለት 500 ሺህ ብር ነው። ዋው በጣም አሪፍ ትልቅ ብር ነው። ሀቢባ አንድ ነገር ልንገርሽ። አሁን ወደ 10 ልጆች አሉ ቢሮ ውስጥ። 2 ልጆች የዛሬ 15 ቀን 20 ቀን ምናምን ቲክቶክ ላይ እንደዚህ ሳወራ ሰምተው ጽፈውልኝ ስልክ ሰጥቻቸው የቢሮ የማናጀሩን ስልክ ቢሮ መጡ፣ ተነጋገርን። ልጅቷ ምንድነው የፈለገችው? ሰክሬታሪ የቢሮ ጸሐፊ መሆን ነው የፈለገችው። 10,000 5,000 ወይ 15,000 ከዚህ አይበልጥም። ከዛ የልጅቷን ሁኔታ ሳያት ግን አንዳንድ ሰው አለ አይደለ በጣም መናገር የሚችል ማሳመን የሚችል ንጹህ የሆነ ሰው ምናምን ነገር አለና ለምን ይሄን አታደርጊም ብዬ ነገርኳት። ከዛ ለጊዜው መንቀሳቀሻ የሚሆነኝ ነገር የለኝም አለችኝና የተወሰነ ብር ሰጠዋት ማለት ነው። እኔ ወላሂ በ2 ሳምንቷ የ2 ግራውንድ ፕላስ 8 አንደኛው ግራውንድ ፕላስ 10 የ2 ተቋም ባለቤቶችን ይዛ ቢሮ ድረስ መጣችልኝ። እቺ ልጅ በትንሹ ከ500 ሺህ ብር በላይ ኮሚሽን አላት ማለት ነው። አንዳንዴ 3 ወርም ደክመሽ አታገኝም። ገና ወር እንኳን ሳይሞላት ደግሞ አላህ አሳካላት እና ብዙ ኦፕሽኖች አሉ። ብዙ ጊዜ እኔ ሰዎችን ደሞዝተኛ ሆኖ እንዲኖሩ አልፈልግም። የሆነ ሴልስ ቢያደርጉ 1000 አካውንት ኑሯቸው 1000 ፎሎወርስ ኑሯቸው 100,000 ፎሎወርስ ኑሯቸው የሚሸጥ ነገር እዛ ላይ ፖስት አድርገው ስልካቸውን እዛ ላይ አስቀምጠው ከዛ ከባለቤቱ ጋር ራሳቸው እየተነጋገሩ ያንን ሽያጭ አድርገው ለምሳሌ 100,000 ፎሎወርስ ያለው ሰው 50,000 ፎሎወርስ ያለው ሰው አንድ ቪዲዮ አሁን ለምሳሌ ስለኛ ሊፍት ቪዲዮ ዳውንሎድ አድርጎ እኛ ጋር መጥቶ ሰተነው ምንም ብለን
ፖስት አድርጎ 100,000 ሰው ቢያይለት ከ100,000 ሰው ውስጥ 1,000 ሰው ይሄ ነገር ምንድነው ብሎ ቢያስብ ከ1,000 ሰው ውስጥ 10 ሰው ኮሚኒኬት ቢያደርገው ከ10 ሰው 2 ሰው ብቻ ኦርደር ቢያገኝ አስቢው ስንት ብር ሊያገኝ ይችላል ይሄ ሰው። ስለዚህ ሴልስ መሆን ነው የሚሻለው እንጂ በወር የ5,000 ብር ደሞዝተኛ የ10,000 ብር የ20,000 ብር ደሞዝተኛ መሆኑ ህይወትን መቀየር አይችልም እና በተቻለ መጠን ድካም ይኖረዋል። ነፃነት ማለት ሴት ስትሆኑ ፍሪ ታይም ማኔጅመንት አለክ። በፈለግከው ሰዓት መስራት ትችላለህ። የሚቆጣጠር የለም ሰዓትን በፈለግከው ሰዓት ሄደህ ፈልገህ ደግሞ ትረካለህ እንጂ ደስ ይላል። ለፍተህ አንተ ያ ነገር ሰክሰስፉል ሲሆን ዞረ ፈልገህ ሄደህ ነው አይደል? በየቢልዲንግ ባለቤቶቹ ሄደው በጣም ይዞራሉ። አሁን ችግሩ ምንድነው ሀቢባዬ? ጽድት ብለው ሜካፕ አድርገው ፀሐይ ላይ መሄድ አይቻልም። ይሄን ለማድረግ መለወጥ ለበቃ ለመለወጥ ራስን ማዘጋጀት አለበት። የሆነ ፀሐይ ሊመታኝ ይገባል። መጀመሪያ እኮ እኔ መነሻዬ እንደዚህ ሊፍት ደላላ ሁኜ ነው። አሁን ለምሳሌ ኢትዮጵያ ውስጥ ደላላ የምትለዋ ወርድ ይደብራል። ገባሽ? አሁን ችግሩ እሱ ነው። ይሄ ደላላ አይደለም፣ ይሄ ሴልስ ነው። እኛ ደረጃው ከፍ አድርገናል። ስም አውጡለታ። ደላላ ቃሉ ይደብራል። ሌላ ስም አውጡለታ። እኔ ለምሳሌ የሪል ስቴት ኤጀንት ነበርኩ። በማንኛውም ሰዓት ክላይንት ከደወለልኝ ሄጄ አስጎበኛለሁ። አፓርትመንት እማከራየውን ማለት ነው። ኦኬ ፎቶ ፖስት አደርጋለሁ ከፍዬ። ማዝዳ ካታር የሚባል አፕሊኬሽን አለ። እዛ ላይ ሰብስክራይብ አድርጌ በየወሩ ከክሬዲት ካርድ እየተቆረጠ አስተዋውቃለሁ። ከዛ ላይ ከስተመር ቁጥሬን አንስቶ ሲደውልልኝ ማታ ሆነ ቀን ሆነ እየሄድኩኝ አሳያለሁ። ያ ከስተመር እኮ አይቶ እሺ አስብበታለሁ ብሎ ነው። እኔ ከቤቴ መኪናን አስነስቼ ወጥቼ ሄጄ አሳይቼ በቃ ባለቤቴን አማክሬ እነግርሻለሁ ትለኛለች ወይም ይለኛል። አስብበታለሁ። ቪዲዮ ቀርጻሽ ኦልሬዲ የላኩላቸው ቪዲዮ ላይ የሆነ እንከን አግኝተው ወይ ሽንት ቤቱ ጋር እንትን አለው ማሞቂያ ውሃ ማሞቂያ አለው እንደገና ሄጄ ትባያለሽ። ድጋሚ ሄጄ ቪዲዮ ቀርጬ እመጣለሁ ብለው ደግሞ ሰዓታት ሊያስጠብቁኝ ይችላሉ። ግን ከስተመር ኢዝ ኦልዌይስ ራይት። ከስተመር ኪንግ ነው። እጠብቃለሁ። ታዲያ ያ ነገር ሰክሰስፉል ሲሆን የማገኘው ኮሚሽን ትልቅ ስለሆነ እረካለሁ። በራሴ እረካለሁ። ነፃ ነኝ። ግን ገባካ? ቢሮ መግባት አይጠበቅብኝም። ቤቴ ሆኜ ነው ኦንላይን ላይ የምሰራው። ከኔ የሚጠበቀው ፖስት ማድረግ ነው ቤቱን ኤቭሪ ታይም። ክላይንቶችን ፎሎ አፕ ማድረግ ነው። ከስተመሮቹን ደጋግሜ መጻፍ፣ እንዴት ምን አለሽ ባለቤትሽን አማከርሽው፣ ምን ላይ ደረሳችሁ ምናምን፣ ሌላም አለ ከፈለግሽ ተመሳሳይ አግኝቼ ሄድሻለሁ ምናምን እያልኩ ኦፈር ማድረግ አፕሮች ታደርጊያለሽ። ሰክሰስፉል ሲሆንና አግሪመንቱ ሲፈረም አንተ ይዛኔ ትረካለህ እና ድካም አለው መጀመሪያ ላይ። በኋላ ግን ድካም አለው። ቶሎ ላይሳካ ይችላል። ቶሎ ሰው እንትን ላይል ይችላል። የመጀመሪያው ለምሳሌ የኛ ሊፍት ሴልሶች ሂደው ሲያናግሩ የመጀመሪያ ቀን ምናልባት ተቆጣጣሪው ላይኖር ይችላል፣ ማናጀሩ ላይኖር ይችላል። ሁለተኛ ቀን ላይ ግን ተመልሰው ሲሄዱ ማናጀሩን ሊያገኙ ይችላሉ። ሶስተኛ ቀን ላይ ደግሞ ተመልሰው ሲሄዱ ምናልባትም ባለቤቱ ሊኖር ይችላል። እና እንደዚህ አይነት ተቋም ነው ያለን። እንደዚህ አይነት ስራ በርም እናስመጣለን። ፊኒሽንግ ሙሉ ስራ ነው የምንሰራው። የቱርክ ካምፓኒ ነው። እኛ ኤጀንት ሳንሆን ማኑፋክቸር ነን። ቀጥታ ከፋብሪካው ነው ወደዚህ የምናመጣው እና ከፋብሪካው ሰዎች ጋር ነው እዚህ አብሬ የምሰራው። ስለዚህ በርም እናስመጣለን እና የመጨረሻው ቀን ሊሳካለት ይችላል። እዛ ሰው 10 ህንፃዎችን አነጋግሮ 50 ህንፃ አነጋግሮ 2 ወይ 1 ሊሳካለት ይችላል። ከዛ ውስጥ የአንዱ ስኬት ትልቅ ብር ያመጣልና ሰዎች አይምሯቸውን በሴልስ በኢንካም ሶሻል ሚዲያውንም ራሱንም ጠንክሮ ራሱን የሰው ልጅ ከ18 ዓመት በላይ ከሆነ 20 ዓመት በላይ ከሆነ በቃ ማሚ ጋር መቀመጥ የለብህም። ሽሮ መብላት የለብህም። ቤት ውስጥ ወጥተህ የራስህን ነገር ክሬት ማድረግ የሚቻልበት ነገር አለ። ሌላው ደግሞ ምንድነው? የቤት ክራይ የለባችሁም። ማሚ አለች፣ ዳዲ አለ። የልብስ ጉዳይ የለባችሁም። የመብራት አታስቡም፣ የልብስ አታስቡም። ቤተሰብ ያለ ነው የሆነ ነገር። እሺ የቤት ክራይ ሳያስቡም በእናት በአባታቸው ቤት እየኖሩ የልብስ እንዴት ነው? በ18 ዓመት ያለፈው ሰው ቤተሰቡ ልብስ ይገዛለታል እንዴ? ልልሽ የፈለግኩት ይሄንን ነገር ይሄን ከበር የሚያደርግለትን ሰው አላህ ካስከሰጠው ራሱ ተሯሩጦ ደግሞ ሌላ ኢንካም ጀነሬት ማድረግ ይችላል ልልሽ ብዬ ነው። ባይገርምህ መንሱር፣ እኔ ከ18 ዓመቴ በኋላ የእናትና አባቴ እንጀራ አልበላሁም። በ18 ዓመቴ ወደ ስደት የመጣሁት 18 ዓመቴ ጀምሮ ራሴን ችያለሁ። ከቤተሰብ 5 አልወሰድኩም። ቤተሰቦቼን ደግፋለሁ እንጂ። ስለዚህ እኔ ሁሌም የምመክራቸው 18 ዓመት ያለፈው ሰው የቤተሰብ እንጀራ ስፔሻሊ ደግሞ ወንድ ልጅ ደግሞ ከ18 ዓመት በኋላ የእናት አባቱን እንጀራ መብላት የለበትም። ሰርቶ መብላት አለበት። በራሱ መበርታት፣ መጠንከር፣ መሯሯጥና ይቺን ወጣትነታችሁን ሩጣችሁ ሰርታችሁ ካላለፈላችሁ በኋላ ላይ አሁን ላይ እንደ ባሪያ ለፍተ በኋላ እንደ ንጉስ መኖር ነው።
እናት አባትም በህይወት እያሉ ደግሞ ማስደሰት ይኖራል እና እንደዛ ነው። ቴንክ ዩ አቢባዬ ቴንክ ሶ ማች። እና የስራ እድል ምናምን ነገር ሲኖር ንገረኝ እሺ፣ ፈልጋለሁ። አዎ አለን። አሁን ለምሳሌ ለሰዎች ለምረዳቸው ሰዎች ወይ አንቺማ ምን አንቺ ጋር ምን ሲኖር ውጭ ሀገር ነው የስራ እድል አንተ ጋር ሲኖር አንተ ድርጅትክ የስራ እድል ምናምን ሲኖር እንደዚህ ንገረኝና ይመጣሉ ይሰራሉ። ቴንክ ዩ አሳውቅሻለሁ። እሺ እኔና ቴንክ ሶ ማች። ደህና ሁኑ። አይ ላቭ ዩ ኤቭሪባዲ። እኛም አፎዱልላ እየሰማችሁ እያማችሁኝ የነበራችሁ ሰዎች አፎዱልላ ብያችኋለሁ። በሉ ቻው። ደህና ሁኑ። እሺ ባይ። ሰላም። እሺ ወደ ፍቅር ክሊኒካችን እንመለሳለን። ቢዝነስ ታይማችን አልቋል። ሌላ